ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች ዛሬም እንደተለመደው በአይነቱ ላይ ያታለና በሚያስተምራችሁ ቪዲዮ ተገናኘን። ዛሬ እንግዲህ የምንመለከተው ሴት ልጅ ስታፈቅር ወይም ደግሞ በድብቅ ስትወድ የምታሳያቸውን 10 ምልክቶችን እነግራችኋለሁ ማለት ነው። ከነዚህ 10 ምልክቶች ውስጥ በጥቂቱ 5ቱን ካሳየች እንደምታፈቅረ እንደምትወድ ማሳያ ምልክት ይሆናል ማለት ነው። ስለዚህ ሴት ልጅ ስታፈቅር ወይም ደግሞ በድብቅ ስትወድ የምታሳያቸው ምልክቶች ብዙ ናቸው። ከነዚህ ምልክቶች ውስጥ በአብዛኛው የሰውነት ቋንቋ ታሳያለች ማለት ነው። ስለዚህ ሁሉም ሴቶች ሲያፈቅሩ የሚያሳዩት ምልክት አለ። ነገር ግን የኢትዮጵያ ሴቶች ፍቅር ሲይዛቸው የሚያሳዩት ግን የማይናገሩት የፍቅር ቋንቋ አላቸው። ስለዚህ እነዚህን የተለመዱ የፍቅር ምልክቶችን በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ለቻናል አዲስ ለሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በአንደኛ ደረጃ ሴት ልጅ ስታፈቅር የምታሳየው ምልክት የአይን ግንኙነት ነው። ስለዚህ መናገር ያሳፍራታል፣ እናም ደግሞ አፈቅራለሁ ማለት ይከብዳታል። ስለዚህ አካላዊ እንቅስቃሴ ነው መጀመሪያ የምታሳይ። ከዛ ውስጥ አካላዊ እንቅስቃሴ ውስጥ አንዱ የአይን ግንኙነት ላይ ተመሰረተ ይሆናል ማለት ነው። ስለዚህ ለረጅም ጊዜ አይኖችህን ትመለከታለች። ስታያት ወይም ደግሞ ፈገግ የምትል ወይም ደግሞ የምታፍር ከሆነ የፍቅር ምልክቷን እያሳየች እንደሆነ ልታውቀው ይገባል። ሌላው የአካላዊ እንቅስቃሴ ብዙ ሳቅና ፈገግታ ነው። ለሚረባውም ለማይረባውም እንደ ጓደኛ አቅርባችሁ ሊሆን ይችላል፣ ወይም ደግሞ ከጓደኞቻችሁ ጋር አብራችሁ ልትሆኑ ይችላላችሁ። ሌሎች ሰዎች ሲያወሩ የማያስቀውን አንተ ስታወራ ግን የምትስቅ ይሆናል ማለት ነው። ስለዚህ አጠቃላይ ተፈጥሯዊ ፈገግታን ታሳያለች። በቀልድ ትስቃለች፣ ባያስቅም ማለት ነው። ስለዚህ ይሄ አጠቃላይ ፍቅሯን ለመግለጽ እየሞከረች ወይ ደግሞ እንዳፈቀረች ልትረዳ ይገባል ማለት ነው። ይሄ የምታረገው አስባበት አቅዳበት ሳይሆን ተፈጥሯዋ እየገፋት እንደሆነ ማወቅ ያስፈልጋል። ስለዚህ ኖርማል በሆነ ነገር ላይ አንተ ስታወራ ለመሳቅ እጅግ በጣም ተፈጥሯዋ የሚገፋትና ለመሳቅ ዝግጁ ያረጋታል ማለት ነው። ስለዚህ አይምሮዋ ሆርሞኗ አንተ ባወራ ቁጥር የደስታ ስሜት የመሰማት እድሉ እጅግ በጣም ከፍ እያለ ስለሚመጣ አንተ ባወራ ቁጥር ወይም ደግሞ አንተ ስታይ ብዙ ፈገግታና ሳቅ የምታሳይ ይሆናል ማለት ነው። ስለዚህ ይሄን በተደጋጋሚ አንተ የምታውቅ ከሆነ ያቺ ሴት የፍቅር ስሜቷን እየገለጸችልህ እንደሆነ ልታውቅ ይገባል። በሶስተኛ የቅናት ስሜት የሚፈጥርባት ይሆናል ማለት ነው። ስለዚህ ይህን አጠቃላይ አውጥታ ለአንተ አትነግርህም፣ ግን ሞር ጓደኛ ከሆናችሁ ያ ነገር ወደ ፍቅር እያደገ ከመጣ በሷ በኩል ይህን ነገር ማወቅ ያስፈልጋል ማለት ነው። ስለዚህ ከሌላ ሴት ጋር ስትሆን ወይም ደግሞ ስትቀራረብ ፊቷን ማየት ያስፈልጋል። በዚህ ጊዜ ፊቷ የሚለወጥ ከሆነ ያቺ ሴት እንደወደደች ማሳያ ይሆናል ማለት ነው። ስለዚህ ጥያቄዎችን የምትጠይቅ ይሆናል። አጠቃላይ መስቀለኛ የሆኑ ጥያቄዎችንም ለመጠየቅ ትዘጋጃለች፣ ወይም ደግሞ ምንም እንዳልመሰላትም ለማሳየት ትጠራለች ማለት ነው። ይህ የሚሆነው አንተ እንዴት ልጅቷን ታያታለህ የሚለው ላይ ይወሰናል ማለት ነው። ስለዚህ ወይ ጸጥ ትላለች ወይ ጥያቄ ትጠይቃለች። ስለዚህ ይህን ነገር በብዛት ማየት ያስፈልጋል። ስለዚህ ከሌላ ሴት ጋር ባወራ በስልክም ሊሆን ይችላል፣ በአካልም ሊሆን ይችላል። ባወራና በተገናኘ ቁጥር ፊቷ ላይ ያለው ሁኔታ እናም ደግሞ የምታወራቸው ወሬዎች ከዛ በኋላ ያሉት ነገሮች ላይ እጅግ በጣም ትኩረት ሰጥተህ ማስተዋል ይኖርብሃል ማለት ነው። ስለዚህ እነዚህ ምልክቶችን የምታሳየ ከሆነ የቅናት ስሜት እየፈጠረባት እንደሆነ ካወቅ ያቺ ሴት እየወደደች እንደሆነ ማወቅ ያስፈልጋል ማለት ነው። ሌላው አራተኛ ካንተ ጋር ጊዜ ለማሳለፍ እጅግ በጣም የምትፈልግ ይሆናል። ስለዚህ አጋጣሚዎችን ትፈልጋለች። ስለዚህ ሰበብ መፍጠር ትፈልጋለች ካንተ ጋር የሚያገናኛትን ነገር ማለት ነው። ስለዚህ ይህን ነገር በብዛት የምታረገው ከሆነ አንተን ለማግኘት እንደፈለገች ማሳያ ነው። ስለዚህ በአጋጣሚ ሰበብ በመፍጠር የተለያየ ቦታ ትጋብዛለች፣ ወይም ደግሞ ድግሶች ላይ አብረን ትላለች፣ ወይም ደግሞ አንተ የምትገኝበትን ቦታ አመቻችታ ትመጣለች፣ ወይም ደግሞ አንተ ከጓደኞች ጋር የት እንደምትሆን አብራ ከነሱ ጋር ተቀራራ ካንተ ጋር ለመገናኘት ጥረት የምታረግ ከሆነ ያቺ ሴት እንደፈለገች እንደወደደች ማሳያ ነው። በመቀጠል ትናንሽ ነገሮችን ወይም ደግሞ ትናንሽ ዝርዝር ነገሮችን የምታስታውስ ከሆነ ነው። የረሳቸው ከዚህ በፊት አብረሃት ያወራቸው ኖርማል የሆኑ ቀለል ያሉ ወሬዎችን እሷ የማትረሳና የምታስታውስ ከሆነ ነው። በተለይ እንደ ስሞች ወይም ደግሞ እንደ ምግቦች እንደ ታሪክ ሊሆን ይችላል። እነዛ ከአንተ ጋር ያወራቻቸውን እያንዳንዱ ነገሮች ታስታውሳለች ወይም ደግሞ ትጠቅስልሃለች ማለት ነው። በዚህ ጊዜ እኮ እንደዚህ ብለህ ነበር፣
በዚህ ጊዜ እኮ እንደዚህ ነበረ የምታነሳልህ ይሆናል ማለት ነው። ስለዚህ በትናንሽ ነገሮች ላይ ካንተ ጋር ያላትን ነገር እያንዳንዱን የምታስታውስ ከሆነ እቺ ሴት አይምሯ ውስጥ አንተ እንዳለ ማወቅ ያስፈልጋል ማለት ነው። ስለዚህ ስላንተ እያሰበች ነው፣ ስላንተ እያለመች ነው፣ ስላንተ ብዙ ነገር እያቀደች ነው ማለት ነው። ስለዚህ ይህን ነገር አትረሳውም። ትናንሽ ነገሮች እንኳን ቢሆኑ አንተን ለማስታወስ ዝግጁ ትሆናለች። አብራችሁ ባሳለፋችሁባቸው ጊዜያቶች ውስጥ የሆኑ ነገሮችን እያንዳንዷን ጥቃቅን ነገሮች እንኳን ሳይቀር የምታስታውስ ይሆናል ማለት ነው። ስድስተኛ የሰውነት ቋንቋን ታሳያለች። ስለዚህ እሷ ወደ አንተ ዘንበል ብላ ለመቀመጥ ትጥራለች። እጆችን በሰበቡ ለመንካት አንተን ለመጎንተል በሳቅ በምን እያለች አንተን ለመንካት ጥረት ታደርጋለች። ጸጉሮቿን ትነካካለች ወይም ደግሞ እግሮቿን ወደ ኋላ ታዞራለች። አጠቃላይ የመቁነጥነጥ ባህሪ ልታይባት ትችላለህ። እንደ ልጅ የመሆን ባህሪ ልታይባት ትችላለህ ማለት ነው። ይህንን በተደጋጋሚ ማየት ያስፈልጋል። ስለዚህ የሩቅ ሰው ሳይሆን አጠገብህ ያለች አብራችሁ ናችሁ ጀስት ፍሬንድ የሆናችሁ ግን በሷ በኩል ወደ ፍቅር ያደገ ሁኔታ ሲሆን የምታሳይ ምልክቱ ነው። ስለዚህ ጣቶችን ለመንካት መጣር፣ እጇ መፍተል፣ ጸጉሮቿን መነካከት፣ አጠቃላይ አንተን ለመንካት ጥረት ማድረግ፣ ወደ አንተ ዘንበል ብላ አጠቃላይ ይሄ ሁሉ የምታረጋቸው የሰውነት ቋንቋዎች አንተን አፈቅርሃለሁ ብላ ከመጠየቅ ይልቅ እነዚህ ምልክቶች እንድታውቅላት እየፈለገች እንደሆነ ማወቅ ያስፈልጋል ማለት ነው። ይህን ነገር የሚሆነው ግን በተደጋጋሚ እነዚህ ምልክቶች የምታሳይ ሲሆን ነው። ሌላው ብዙ የመግባባት ሁኔታዎች ታያለ ከሷ ጋር ወይም ደግሞ አንተን ለመረዳት የምትጥር ይሆናል ማለት ነው። አጠቃላይ ሌላው ደግሞ ከዚህ ጋር ተያይዞ በቴሌግራም ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ ሌሎች በሶሻል ሚዲያዎች በቲክቶክም ሊሆን ይችላል። አጠቃላይ በሶሻል ሚዲያዎች ትጻጻፋላችሁ፣ ትደዋወላላችሁ፣ ጥያቄ ትጠይቃለች። ቀን ሲጀምር እሷን ታገኛታለህ፣ ቀን ሲያልቅ እሷን ታገኛታለህ። ቀድማም የምትጽፍልህ ይሆናል። አለበለዛ ግን ጠብቃ ኩራትም ከያዛት አንተ እንድትጽፍላት ትፈልጋለች። አንድ መስመሩ ላይ ከገባህላት በኋላ ግን ሌላው ስራ እሷ የምትሰራው ይሆናል ማለት ነው። ስለዚህ ምልክቶች እያሳየች ከሆነ እናም አንተን ከፈለካት ቀድመ ሶሻል ሚዲያ ላይ ቴሌግራም ላይ ሊሆን ይችላል፣ ኦንላይን በመገባበል ሊሆን ይችላል፣ ቀድመ አንተ ብትጀምረው እጅግ የተመከረ ይሆናል። ከዛ በኋላ ግን እሷ መንገዱን የምታሳይ ይሆናል ማለት ነው። ስለዚህ አጭር ጽሁፍ የምትጽፍብህ ከሆነ እቺ ሴት አልፈለገችም ማለት ነው። ስለዚህ ረዘም ያለ ጽሁፍ እናም ደግሞ ከአንተ ጋር ለማውራት እጅግ የሚጋብዝ አይነት ጽሁፍ የምትጽፍ ከሆነ ግን እቺ ሴት እየወደደች እንደሆነ ማሳያ ሊሆን ይችላል። ሌላው ጓደኞቿን እና ቤተሰቧን ካንተ ጋር ለማስተዋወቅ ትፈልጋለች። ስለዚህ ጓደኞቿን ቤተሰቦቿን ለማስተዋወቅ የምትፈልግ ሴት ካለች አንተ እንደተመቻት ማሳያ ነው ማለት። ስለዚህ አንተ ማወቅ ያለብህ ለጓደኞቿ ለቤተሰቦቿ ሞር በተዋወቁ ቁጥር ሞር እየጠበቀ እየመጣ እናም ደግሞ የፍቅር ግንኙነቱም የሆነ መስመር ያስገባች እንደሆነ ልታውቅ ይገባል ማለት ነው። ሌላው እና በመጨረሻም እርዳታና ፈቃደኝነቷን ታሳያለች። ማንኛውም ነገር ለአንተ ለማድረግ እጅግ በጣም ትፈልጋለች። ችግርን ለመፍታት እጅግ በጣም የቆረጠች ሴት ሆና ለመቅረብ ትፈልጋለች ማለት ነው። ስለዚህ አንተ ጥቃቅን ነገሮችን ብታማክራት ራሱ ለሱ ነገር ተጨንቃ አስባ አንተ የተሻለ ነገር እንድታረግ የተሻለ ነገር እንዲሆን ለአንተ ለማማከር እጅግ በጣም ትፈልጋለች ማለት ነው። በቻላችሁ መጠን አንተን ለመርዳት እጅግ በጣም በሙሉ ልቧ ፍቃደኛ ናት፣ አታመነታ ማለት ነው። ስለዚህ ሁሉ ምልክቶች ካሳየች ያቺ ሴት እንደወደደች ማሳያ ሊሆን ይችላል ማለት ነው። ነገር ግን ማሳሰቢያ የሚሆነው እነዚህ ምልክቶች አጠቃላይ አንዳንድ ሴቶች ላይ ላይታዩ ይችላል፣ ወይም ደግሞ በጣም ድብቅ የሆኑ ሴቶች ሊያጋጥሙ ይችላሉ። አፍቅረውሃል፣ ወደውሃል፣ ነገር ግን እነዚህ ምልክቶችን ግን አጥብቀው ይይዛሉ ማለት ነው። በውስጣቸው ይዘው ኖርማል መስለው ሊቀርቡም ይችላሉ ማለት ነው። ስለዚህ ይሄ አንተ ራስህ ፈተነህ መድረስ ያለብህ ጉዳይ ይሆናል ማለት ነው። ስለዚህ በጣም ድብቅ የሆኑ ሴቶች ሊያጋጥሙ ስለሚችሉ ይህ ምልክት ካላሳየችኝ አትወደኝም ብለህ መደምደም የለብህም ማለት ነው። ስለዚህ ሌሎች ደግሞ ቀጥተኛ ሊሆኑ ይችላሉ ወይም ደግሞ ይህንን ምልክት ሊያሳዩ ይችላሉ። ስለዚህ ባህል፣ እድሜ፣ ሁኔታ ሊለዋወጥ ስለሚችል ከሀገር ሀገር ይለያያል ማለት ነው። ስለዚህ እውነተኛ ፍቅር በቃል ብቻ ሳይሆን በተግባርና
በጊዜ ሂደት የሚገለጥ ሆኖ ይቀርብልሃል። ስለዚህ አንድ ሴት ይህ ምልክት አላሳየችኝም፣ አትወደኝም፣ ወይም ደግሞ ይህም ሙሉ ምልክት አሳይተኛለች እና በጣም አፍቅራኛለች ማለትም ላችል ትችላለህ ማለት ነው። ስለዚህ አጠቃላይ ይሄን ነገር ማወቅ ያስፈልጋችኋል። ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አድርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን ፕሮግራሞችን ማግኘት ትችላላችሁ። ቻው